እንትን ምሳሰርቼ እኮ እየጠበኩ ማስታጠብ ይቅርታ እውነት ሁለተኛ አልደግመውም ጭራሽ ልትደግሚ ያምርሻል ለቃቃሚ ከዛ ለቃቃሚ አባትሽ እንገርሽ መንጥቂያዎችሽ ሰው አደረኩሽ ልብሽ ይነፋል እሺ ሌላ ሸሚዝ ላምጣልህ ማን ትናለሽ يا شغل لي شان لو شي ويلي سيرولا ويني بدي ዛሬ ማገደለኝ አንቺ ሲኖላ ናያለ ካሽም ሲኖላ ቁይ ብዬሻለሁ ይኸውልሽ ከቆምሽ ማለት ነው ከግድያ ወደ ድብደባ ቀይርልሻለሁ ወይኔ ድቤ ዛሬ እንደዚህ እንደተጫወትሽብኝ ይኸውልሽ ነካክቼ የምለቅሽ እንዳይመስልሽ ኦይ እንደው ማለት ነው ለምን ባቋራጭ አልቀድምሽም እንዴ ዲቤ እኔ ኮክ አይደለም የሚደፋውብህ ዝም በይ አንቺ ዘልዛል ስም ምን ያህል ክብሬ እንደነካሽ ታውቂያለሽ ስጋሽን ዘልዝዬ ነው የምበላው እኔ ሚስት አይደለሁ ቆይ ለምን እንደዚህ ትጨክንብኛለህ ጭቃፎ እንግዲህ አንቺን እንጭጭ አግብቼ ነው እየተስቃያለሁ ሰኛለሽ አሁን ምንም ሳታወላጅ ወደ ቤት ትሄጃለሽ አትሄጂም እኔ መደብደብ ሰልችቶኛል ትላንት የምታየኝ ራሱ እኮ ፊቴ ቆስሏል ዝም በይ አንቺ ቅሌታ እኔ የተከበርኩ ሰው ነኝ እኔ መንገድ ለመንገድ ከአንቺ ጋር እንደባለል እሺ አልመታሽም ብለህ ቃል ግባልኝና ልሂድ ኧረ እባክሽ ጡጦስ እንዳዘጋጅልሽ አትፈልጊ ቃል ግባ አንቺ ምን እንደሰለችኝ ታውቃለህ በቃ ሁሌ እኔ ብቻ ፈላጊ አንተ እኔን አትፈልገኝም አይደል ታዲያ ከመቼ ወዲህ ነው ወንድ ልጅ ሴት ቤት የሚመጣው ባይሆን አንቺ እየመጣሽ እያገኘሽኝ አይደል እንዴ ከዚህ በኋላ እንደማትመጣ እየነገርከኝ ነው ባይሆን ስንጋባ በደንብ እመጣለሁ ስንጋባ አንድ ላይ አንኖርም እያልከኝ ነው አይሻልም ባይሆን ተጋብተን ለየብቻ እየኖርን ትዳራችንን ለየት እናድርገው ቢልኩ ወዛዛ አትሟዘስ ወይ ቀልድ አያስቀኝም እሺ ስማ ደግሞ ሆይ አይን ጨፍን ሆነ የምሰጥ ነገር አለ እንዴ ምንድነው ጨፍን ዝም ብለህ ጨፍን እሺ ደብቁኝ ተረጋጊ ምን ሆነሽ ነው ሊገለኝ ነው እየተከተለኝ ነው ማን ነው የሚገልሽ እንዴ ቆይ ተረጋጊ ባሌ ይኸውልሽ እኛ በባልና በሚስት መሀል አገባንም እሺ ምን ሆነሻል አንቺ ችግር የለም እዚህ ጋር ተደበቂ እምላችሁ በዚህ አካባቢ አንድ ሴት አልፋለች አይ አላየንም አረ ይኸውላችሁ ስለምን አይነት ሴት እየጠየቅኳችሁ እንደሆነ ታውቃላችሁ ስለምንም አይነት ሴት ቢሆን አላየንም ለነገሩ የታባቷ ትገባለች በሮጠችበት እግሯ መልሳ ትመጣለች እቺ ወፍ ዘራሽ ነይ በቃ ሄዷል በጣም አመሰግናለሁ ምንም አይደል ግን ባሌ ነው ያልሽው አዎ ቆይ ምን አድርገሽ ነው እንደዚህ የሚያባርርሽ
ውሃ ደፍቼበት እንዴ በቃ ለዚህ ነው ምን ነው ምክንያቱ አነሰብህ ይሄ እኮ ሊያጋጥም የሚችል ተራ ነገር ነው ለማንኛውም ከአንድ ወገን ሰምተን ባንፈርድ ጥሩ ነው በቃ እኔ ልሂድ ስለተባበራችሁኝ አመሰግናለሁ እናት ቆይ አንዴ ልብስሽ ተቀዷል ባይሆን ይሄንን አርጊ ልበሹ በጣም አመሰግናለሁ ምንም አይደል ለምንድን ነው ሸርተን የሰጣት ምን ሆነሻል ልብሷ ተቀዶ እያየሽ አይደል እንዴ እና ቢቀደድስ አንተ ምን አገባ ያገባል ይኸውልሽ ነገ እኮ እኛ ምን ቦታ ላይ ማን እርዳታ እንደሚያስፈልገን አናውቅም እንደውም ልጅቷ በጣም ነው የምትጨንቀው እንኳን ሄደችልን ወይ ምን ነው የሚጨንቀው ብቻ በሷ ምክንያት ልንከራከር እንዳይሆን አንቺ ደግሞ አንዳንዴ ታበዣለሽ አረ አበዛውት ሜላት ወይኔ ዲቤ ጭራሽ ቤቴንም ሳልዘጋ ነው ወጣሁት ሹሻ እንዲህ ተናንቀናለካ እኔ ዲቤ አይደለሁም ባልገልሽ ማንንም ሴት እንደዚህ ሆናብኝ አታውቅም ሚስቴን ለመምታት መንገድ ለመንገድ ልሯሯጥ አልመታም ማለቷ ነው እሷ ማለት ነው እሺ ድሮም እኮ ሴትና አህያ መረገጥ አለባቸው እኔ ዲቤ አይደለሁኝም የት ነው ያሉት አይዞሽ ተረጋጊ ሰላማዊ ቦታ ነው ያለሽ ምን ሆኜ ነበር አላቅም ግን መንገድ ላይ ራስሽን ሰተሽ ነው ይዤሽ የመጣሁት አመሰግናለሁ ግን አሁን መሄድ አለብኝ ገናውን እኮ ነው የነቃሽው ባይሆን ተረጋግተሽ ትሄጃለሽ እኔ የምልሽ ግን ምን ሆነሽ ነበር ራስሽን የሳትሽው ችግር የለውም ንገሪኝ አትፍሪ እኔ እኮ ሐኪም ቤት ያልወሰድኩሽ መንገድ ላይ ጥሩ ስሜት ላይ ስላልነበርሽ ነው እሺ ግን አሁን እኔ ልሂድ እንዴ ቆይ ጥያቄን እኮ ግን አልመለስሽልኝም ምን ሆነሽ ነው ራስሽን የሳትሽው ጥያቄን የመመለስ ግዴታ የለብኝም ቢያንስ ምግብ በልተሽ ትሄጃለሽ አያስፈልግም አልኩኝ አሁንስ የማንንም ትዕዛዝ መቀበል ነው ያስጠላኝ በነገራችን ላይ ሩቅ አይደለም የመጣሽው ቅድም የተገናኘንበት ሰፈር ነው ያለሽው ግን ከዚህ በኋላ ምንም አይነት ጥያቄ እንዳትጠይቀኝ እሺ አልጠይቅሽም ግን ሻወር መውሰድ የምትፈልጊ ከሆነ ማረግ ከፈለግሽ ትችያለሽ አይ
ብዙ አልቆይም። እኔ እኮ ትንሽ ድካም ስላየሁብሽ ነው። ስለዚህ ምናልባት ሻወር ቤቱን ከፈለግሽ እዛ ጋር ነው፣ መኝታ ቤቱን ቢሆን እዛው ነው። ስለዚህ መጠቀም ትችያለሽ። ምን ሆነሽ ነው? ምን ሆነሽ ነው? እዚህ ጋር የቱ? ጀርባሽ ላይ ያለው እሱ የፈላ ውሃ ደፍቶብኝ ነው። እየቀለድሽ መሆን አለበት። ቀልድ ከመሰለ ለምን አስቀ? ቆይ እሱ እንዴት እንደዚህ ያደርጋል? ይሄ በትዳር መሀል ያለ እኮ ቀላል ግጭት። እንደዚህ የፈላ ውሃ ላይሽ ላይ ደፍቶብሽ ቀላል ግጭት ነው ትኛለሽ? በጣም ብዙ ጥያቄና ተሳሰብችቶኛል። እስቲ ቢያንስ አስረጂ። እባክህን አጨቅጭቀኝ። ለምን ይሆናል እንደዚህ? አይገባኝም። ስራን የምትሰራ ከሆነ በትክክል ስራ። እኔ ምንም ማድረግላችሁ። በቃ ቻው። ምን እንዳደርገው ምሰጪ? እንድታጣው ነው እኮ። በምን ይላማስ ነው? ወይ ይቅርታ ማንኪያ ለማድረግኝ አላስተዋልኩም ነበር። ደደብ፣ ያንቺ ጭንቅላት ሁሉ ጊዜ ዘግይቶ ነው እንደሚሰራው። ይቅርታ። እሺ ናምጪው። በጣም ይቅርታ። ሁለተኛ አይለመደኝም። ይኸውልሽ በቅሎ፣ ሁለተኛ አይለመደኝም። ልንገርሽ፣ እዛ አባትሽ ቤት ነው ጨርሰሽ መምጣት ያለብሽ። እኔ እዚህ ላሳድግሽ ያለ የመጣሁት። አየሽ አይደለ? ካሁን በኋላ ሁለተኛ ማንኪያ አድርሽ ማለት ነው። ቆይ አማትወደኝ ከሆነ ለምን አገባኝ? ምናሽ አንቺ ለኔ ነው መልስ የምትሰጪኝ? የማስልበት ማንኪያ ብሬ ስላልሰጠሁት እንዴ? በቃ በዚህ ነው የፈላው አይደፋብሽ? ይሄ እኮ አንዱ ነው። ሙሉ ገላይን ብታዩ ጠባሳ በጠባሳ። አንቺን የመሰለሽ ቆንጆ ላይ እኮ የፈላዋ መድፋት በጣም ከባድ ነው። አይዞህ፣ ይሄ ለኔ ለምጄዋለሁ። የቀን ተቀን ተግባር እኮ ነው። ቆይሽ አንቺ መጀመሪያ ምን ፈልገሽ ነው ያገባሽው? አባቴን ለማስደሰት ዲቤን እንዳገባ የሚያረጣልኝ አባቴ ነው። ከዛም ሳልወድ በግድ ያገባሁት። እና ቆይ እንደዚህ ሲያሰቃይሽ አባትሽ ምንም አይሉ? ያሳደገኝ አባቴ ነው ለዚህ የዳረገኝ። አባቴ ለኔ የተለየ ሰው ነው። አሁን ግን ምንም በማላውቀው ሁኔታ ተቀይሮብኛል፣ ጨክኖብኛል። እሺ ቆይ ታዲያ ሌላ መሄጃ የለሽም እንዴ? ምንም መሄጃ የለኝም። ሁሉ ነገር እኮ አባቴ ነው። እና ታዲያ አሁን አባትሽ ጋር ለመሄድ ነው? አባቴ ጋር ከሄድኩም ወደ ዲቤ ይመልሰኛል። እና ታቆይ ወዴት ልትሄጂ ነው? እንዴ ጥያቄ አያልቅም እንዴ? በቃ እኔም ወዴት እንደምሄድ አላውቅም። እሺ በቃ አትበሳጪ። ባይሆን ልብስ ቀይሪና እረፍት አድርጊ። የምትፈልጊኝ ከሆነ እዚህ ክፍል ነኝ፣ ባይሆን ከተኛውም ቀስቅሽ። እሺ ለነገሩ እኔም እሄዳለሁ፣ ብዙ አልቆይም። እሺ መቼም ቤት ተሳስቼ አይደለም አይደል? እንዴት የኔ ቤት እንደዚህ መጽዳት ይችላል እንዴ? ለብሩህ አእምሮና ለጥሩ ቀን ቤት እንደዚህ ሲጸዳ ደስ ይላል። በጣም አመሰግናለሁ። የሌላ ሰው ቤት እኮ ነው ያስመሰልሽው። አረ ምንም ችግር የለውም እንዴ፣ ሴት እኮ ነኝ። ቤቱም እንደዚህ የተዝረከረከው ሴት ስለሌለች ነው። ሁሉም ሴት አንድ ነው ብለሽ ነው? አዋ እኛ ሴቶች እኮ የተዝረከረከ ነገር አንወድም። ምን ሆነሽ ነው? እኔ እንጃ አይኔ ውስጥ የሆነ ነገር ገባ መሰለኝ። ቆይ እንዴ ምን እያደረጋችሁ ነው እንዴ? ሜሉ እንዴት በዚህ ሰዓት መጣሽ? መምጣት አልነበረብኝም። እኔ እኮ ቅድም በሰላም ስላልተለያየን መጥቼ ላረጋጋ ነው የመጣሁት። ለካ አንተ ተመችቶሃል። ምን ነካሽ ሜሉ? ስመለስ እኮ መንገድ ላይ ራሷን ስታ ስላገኘኋት።
እኔ እኮ እየሆነ ያለውን ነገር ነው እያወራሁ ያለሁት። ይቅርታ፣ በእኔ ምክንያት እንድትጣሉ አልፈልግም። ይሄ አንቺን የሚመለከት ጉዳይ አይደለም። ባይሆን ወደ ክላስሽ ግቢ። የራሷንም ክፍል ሰጥተዋታል ለካ። ይኸውልሽ ሜሉ፣ አንቺ እንዳሰብሽው አይደለም። ደግሞ አንቺ ላይ ቅናት አያምርብሽም። ነይ ባይሆን ቁጭ ብለን እናወራ። ለማንኛውም ግን ባለትዳር መሀል መግባት ልክ አይደለም። ቆይ እንደዚህ የሚደበድብ ባል ነው እንዴ? ያው እንግዲህ እሷ ባሌ ነው እስካለች ድረስ ቢደበድባትም ባሏ ነው። ቆይ እኔ አንቺን በደበድብሽ ደስ ይልሻል? ሲጀመር እኔ እናንተ አልተጋባንም፣ ባል አይደለም። ከተጋባን በኋላ ደግሞ አይደለም ልትመታኝ ያሰብክ ቀን ነው የምንለያየው። ታዲያ እኮ ይህን ያህል ጊዜ ድብደባውን ችላ በመቆየቷ ልናደንቃት ነው የሚገባ አይደለም እንዴ? ቆይ ቤቱን ማን ያጸዳው? እሷ ነች። በነገር ጀምረሽ እኮ አልታይም አለሽ አይደል? እሷ ነች። እንዴት እንዳደነኳት ብታይ። ቆይ እሷ እንደ እንግዳ አደርጋትም እንዴ? ምንድነው እንደዚህ መንቀልቀል? ቆይ ጥፋት እኮ አይደለም አይደል እንዴ? እኔ እንደሚንቀሰቀስ ሰው አልወድም። ለማንኛውም እስኪ መጣ። አንቺ ማን ስለሆንሽ ነው ወንድ ቤት ዘው ብለሽ የገባሽው? ነውር አታውቂም? ኧረ አውቃለሁ። ለትንሽ ጊዜ ነው፣ አማራጭ አጥቼ ነው። ባልሽ ለክ የሚደበድብሽ እንዲነውር ስለማታውቂ ነው። የኔ እናት ሴት ነሽ፣ አትፍረጂ። ካየሁሽ ጊዜ ጀምሮ ምንም አልተመቸሽኝም። ስታስጠላ። ፈጣሪ በአምሳሉ የሰራው ሁሉ ስታስጠላ ይባላል። ዲያቆንም ያጫውትሻል። ቢያንስ ስራችን ያዥ። እሺ። ቆይ ደግሞ ማን ስለሆንሽ ነው ቤት ያጸዳሽው? እንደዚህ ቆሽሾ ሳይዋ ጸዳሁት። ምን ነው አይኔ ቆሻሻ ለይቶ የሚያነሳ ኤክስሬ ነው አልሽሳ? ባያት ሞላ ፈጪ ወልፋጣ። የቆሸሸውን ቤት ማጽዳቴ ጥፋት ከሆነ በጣም ይቅርታ። ይኸውልሽ ትሰሚኛለሽ? ስርዓትሽን ብትይዥ ይሻልሻል። እንከፍ ጀርባሽ ላይ እሱ ምንድነው እንደ ጅል እንደዚህ ብቻውን የሚያስገለፍጥ? የአንዳንድ ሰው ጅልነት ገርሞኝ። ማን ነው ጅል? የልጅቷ ባል። ቆየት ታውቀዋለህ? ነይ ቁጭ በይ። አስቢ እስቲ እቺን የመሰለች ልጅ ላይ እጁን ካነሳ ይሄ ጅልነት ሲያንሰው። የቷን የመሰለች ልጅ? ሌላስ የምትለው ነገር የለም? ነቀዝ ብትሆን ነው እንጂ እንደዚህ የሚወቅጣት። አንቺም እኮ ሴት ነሽ፣ እንደዛ አይባልም። ቆይ ግን አልመሸበሽም? ምን ነው ልሂድልህ? ምን ሆነሽ ነው ሜሉ? እኔ እኮ ፋዘር ይመጣል ስላልሽኝ። ቢመጣስ እቺ ልጅ ባለችበት ቤት ጥዬልህ ልሂድ? ቆይ እኔን አታምኚኝም? አንተን ሳይሆን እሷን አላምናት። መቼም ማስገድዳ አትደፍረኝም አይደል? ምን ቢያምኗት ለድመት ስጋ ጠብቂልኝ ያሏት አይደል ተራችሁ? እና እሺ ቆይ ፋዘርስ? አይ ጓደኛዬ ጋር ነው ማድር ምናምን ብየዋለሁ። እሺ ቆይ ምን ሆነካል? ዛሬ እንዲያው አፍጠል ታድር ነው እንዴ? ኧረ እኔ አላፈጠጥኩም። እሺ ምንድነው? አልናፈኩም? ናፍቀሽኛል እኮ ግን ምን? እኔ ሜላት እኮ ነኝ እዚህ ጋር ብሬክ ያለሁት። አው ታዩ እንደው በቃ ይቅርታ። ምን ፈልገሽ መጣሽ? ብቻዬን መተኛት በጣም ነው የምፈራው። የደሃ ቅንጡ ያፏጫል በቂጡ አሉ እና ወርካን መጥቶ አንቺ ጋር ይተኛልሽ? ኧረ እኔ እንደዛ ለማለት ፈልጌ አይደለም። እና ምን ፈልገሽ ነው? እዚህ ጋር አንጥፌ ልተኛ? ምን አይነት ወደ አይኗ ወጣ ሰው ነሽ? ቆይ ምን ችግር አለው? ቆይ አንጥፋ ብተኛ። የምርህን ነው? አዎ የምሬን ነው። አረ ስለዚህ እኔ ልውረዳ? ለምን የመሬት ላይ አልተኛም እና እሷ እዚህ አትተኛም? ቆይ ምንድነው የምታወሪው?
ይኸውልሽ ፍራሽ አምጪና እዚህ ጋር አንጥፈሽ ተኝ። እሺ በጣም አመሰግናለሁ። እንዴ እቺ ልጅ ውጭ አደረች ማለት ነው? አይ ወይኔ ድቤ እዛ ችጋራማ አባቷ ጋር ነው ያደረችው አይደል? ያ ችጋራማ አባቷ ቀንዷን ብሎ ሲያባረራት እጄ ላይ ትወርቃለች። እኔ አይደለሁም የማደርገውን ማላውቅ እንዲህ ተናንቀናል። በጣም ጥሩ ማትረባ የለችም። ባትወጣማ ኑሮ እኔ ነበርኩኝ ቅንድቧን ብዬ ማባረራት። ተመስገን። እስካሁን ምን ለማውን ነው የቆየሽው? እኔ እኮ ሳላመሰግናችሁ እንዳለኝ ቢያንስ ቁርስ ሰርቼ ልሂድ ብዬ ነው። በቢያ አሁን ቀጥ ብለሽ ውጪ። እሱን እንኳን ቢያንስ አመስገኘው ልውጣ። በቃ እኔ እነግርልሻለሁ አልኩሽ አይደል? እንደ ሂጂ በቃ ውጪ። እሺ ቢያንስ አንድ ጊዜ እሱን ላመስግነው። ተኝቷል እነግርልሻለሁ ተባልሽ አይደል? በቃ አሁን ሂጂ። አግኝቼ ባመሰግነው ግን ደስ ይለኝ ነበር። እኔ እነግርልሻለሁ ተባልሽ አይደል? ውጪ። እሺ በቃ ግን በደንብ አመስገኝልኝ። እሺ ውጪ። እንዴት አደራችሁ? ቁርስም አቅርባችኋል። ማን ይሰራው? እኔ ነኝ የሰራሁት። አንቺን አላምንሽም። እሷ ነች የሰራችው? አዎ እሷ ናት የሰራችው። እሺ ነው ቁጭ በሉ እንብላ። እሷ በቃ ልትሄድ ስለሆነ እኛው አንብላ። እንዴ ወዴት ነው የምትሄደው? አይ በቃ እኔ ልሂድ። ቻው። አመሰግናለሁ በጣም። አይ ነኔ እንደዛማ አይሆንም። ቁጭ በይና ቁርስ እንበላለን። ይሄ እኮ ለቤቱን ክብር ደስ አይልም። ነይ ቁጭ በይ። ጠጋ በይላት አንቺ። ሄሎ እንደምን አደርክ? እንዴት አደርክ የኔ ልጅ? እስኪ እባክህ ልጄን አገናኘኝ። ልጄም ባንተው ጋር እንዴ ያለችው? ይኸውልህ አደራህን ልትደብቃት እንዳታስብ። የምን የመደበቅ ነው? ልጄም ባንተ ጋር ነው ያለች። እንዴ ልጅህ አንተ ጋር የለችም እያልከኝ ነው? ኧረ እንደውም ወይኔ ድቤ ወይኔ ድቤ ወይኔ ድቤ ችጋለ ሞታ የትም ስትንዘላዘል ነው ያደረችው። ልጆች ነው እንዴ ያደረችው? ችጋለ ሞታ ነው ልጄ እያልክ የምትናገረው? ተው ተው ልጄን አውቃታለሁ። እንደሱ አይነት ሰው አይደለች። ዝም በል በቃ። ስማ እኔ እንዲህ ቢያደርገኝ ስማ እንዲህ እንዳዋረደችኝ ስቃም ነው የማበዛው። ስለ ሁሉም ነገር ሁለታችሁንም በጣም ነው የማመሰግነው። በቃ እኔ ልሂድ። ምንም አይደል። ግን ራስሽን ጠብቂ። እሺ
ግን እኮ አልተተዋወቅንም። ስምሽ ማን ነው? ስማ ምን ያደርግልሃል? ቢያንስ እኮ ምግብ አብረን በልተናል። ሲኖላ። ሲኖላ በጣም ደስ የሚል ስም ነው። በጣም የተሞዳሞድክ አይመስልህም? እኔ ወርቅ እባላለሁ። እሷ ደግሞ ሜላት። ሂጂ በቃ። ቆይ ግን እዚህ መቆየት ከብዶሽ ነው ወይስ መሄድ ፈልገሽ ነው? ከብዷት ሄደች፣ ፈልጋ ሄደች፣ መሄዱ አይቀርም። እኔ ሲኖላን የጠየቅኳት ሜሉ። አይ እኔ በሄድ ይሻለኛል። ይኸውልሽ እስከምትፈልጊው ጊዜ ድረስ እዚህ መቆየት ትችያለሽ። ምን ማለት ነው? ቆይ ሄደሽ ሙቻ አይባልም አይደል እንዴ? ባሏ እኮ ነው። ቆይ አንድ ነገር ካደረጋት በኋላ ሚዲያ ላይ ወጥቶ የሴት ልጅ ጥቃት ምናምን ከማለት ይሄ አይሻልም? ጥሩ መጀመሪያውኑ መዳራት የምፈልገው አትልም ነበር? ይኸውልሽ የትም አትሄጂም፣ እዚሁ ሁኚ። እኔ ራስ ወዳድ መሆን አልፈልግም። ሰማኛለህ? ወይ እኔ እሄዳለሁ ወይ እሷ ትሄዳለች። ያትሽ አንቺ ተረጋጊ። ብቻሽን ጥዬሽ ጠፋ። ላግዝሽ እንኳን ሳልልሽ። አረ ችግር የለውም። ፈገግታሽ ይገባል። አታሳፍረኝ። የጧቱን ቁርስ ግን አንቺ ነሽ አይደል የሰራሽው? እንዴት አወቅ? እባክሽን እሷ እዚህ ቤት ብዙ ጊዜ አድራለች። አንድም ቀን ግን ቁርስ ሰርታ አታውቅም። ነገረኛ ነህ። አንቺም እኮ ባለሙያ ነሽ። ተጫዋች ነህ። ለምን ሳምከኝ? ይቅርታ አለ አይደል ልምድ ሆኖብኝ ነው። በቃ እኔ ሳሎን ልጠብቅሽ። አባቴ ጋር ስልክ መደወል ፈልጌ ነበረ። ስልክህን ትሰጠኝ? እሺ። ከሜላት ጋር እንድትታረቁ ፈልጋለሁ። በእኔ ምክንያት እንድትጣሉ አልፈልግም። አባትሽ አያነሱም እንዴ? አይጠራም። ይቅርታ እንድትጠይቃት ፈልጋለሁ። እኔም ከዚህ ቤት መሄድ አለብኝ። እስቲ ደግመሽ ሞክሪላቸው። ጥያቄን አልመለስክልኝም። ይኸውልሽ ሲኖላ፣ እሷን እንዴቷ ሲረጋጋላት እራሷ ትመጣለች። አሁን ይቅርታ መጠይቃት ከሆነ የበለጠ ነው የሚበስበት። እሺ፣ ግን እኔ መሄድ አለብኝ። መቼም መሞት አምሮሽ መሆን አለበት። አይደለም፣ ያንተንም ህይወት ከዚህ በላይ መበጥበጥ የለብኝም። ይኸውልሽ ሲኖላ፣ አንቺ የኔን ህይወት መቼም አትበጠብጭም። አይደለም እኮ እስከ ዛሬ አንቺ የምትይኝን ስሰማ ነበር። አሁን ግን እኔ የምልሽን መስማት አለብሽ።